ልክ እንደዚህ አድርጋችሁ ፍሮንም ከሆነ የምታስገቡት ገላያውም ከሆነ የምታስገቡት ማስገባት ትችላላችሁ ማለት ነው። ለ5 ደቂቃ ብቻ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ያስቂቃሪ እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው ከኔ አልሐምዱሊላህ። ዛሬም ለየት ባለ መልኩ መጥቼላችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ለቻናሌ ቤተሰብ ይሁኑ። ኦኬ ማለት በመካከል ስልክ ገባብኝ። ዛሬ ማሳያችሁ ሰለሞን አሰራር ይሆናል። አሳ ሰለሞን ጠፍጣፋ ሾክ የሌለው ማለት ነው። አለው ሾክ ትናንሽ ግን ሰለሞን ነው የሚባለው። በአማርኛ ስሙን ባላውቀውም እሱን ዛሬ ከመጀመሪያው ጀምሬ እንዴት እንደምትሰሩት አሳያችኋለሁ። ስህተት ካለብኝ አስተካክሉኝ፣ ኮሜንት ላይ ጻፉልኝ። እናንተ በምን መልኩ ነው የምትሰሩት? እና ደግሞ የተቀቀለ ድንች ማሳያችሁ ይሆናል። ቪዲዮውን የትም ሳትሄዱ እስከ መጨረሻው ተከታተሉ። ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም የደወል ምልክቷን ተጫኑ። ከዛ ኦን ላይ አድርጉት፣ እኔ የምልከው ነገር እንዲደርሳችሁ ማለት ነው። እዚህ ጋር የተጠቀምኩት ነገር ምንድነው? ኩዝበራ፣ ይሄ ኩዝበራ ነው። ነጭ ሽንኩርት፣ ዘይት፣ ሎሚና ጨው፣ ጥቁር ቅመም እና ትንሽዬ ፓፕሪካ ወይም ትንሽዬ በርበሬ ማድረግ ትችላላችሁ፣ ችግር የለውም። በዚህ መልኩ ትሰራላችሁ ማለት ነው። ይሄ ደግሞ ምንድነው? የተቀቀለ ድንች። ድንቹን እንዲህ እያደረጋችሁ የራሱ እንደዚህ። ይሄ ምንድነው የሚባለው ስሙ ጠፋብኝ። ወይም መህሩስ ማለት ነው፣ ግን በአማርኛው ምን እንደሆነ አላውቅም። የተቀቀለ ድንች ነው ይሄ። ከዛ አላቁጡት በማንኪያም ሆነ በምንም። ከዛ ላይ የምታረጉበትን ነገራቶች ቪዲዮ አስገባላችኋለሁኝ። ኦልሬዲ አሰራሩን ስላላሳየኋችሁ ማለት ነው። ስለዚህ በጣም ነው የምንጣፍጠው፣ በጣም ትወዱታላችሁ። ወላሂ ምርጥ ነው፣ ይለያል ከሰለሞን ጋር። بطاطس مهروس طبق جانبي دائما أسوي مع ستيك أو سلمون. قشرت وقطعت البطاطس قطع صغيرة عشان تسرع عملية الاستواء بالبخار. وأحلى فقرة الهرس. وبعدها سخنت كوب حليب، زبدة، ثوم، إكليل الجبل، وأتركه يمتص كل النكهات على درجة حرارة منخفضة، ثم بهرته بالملح والفلفل الأسود. የተላቆጠ ድንች ነው የሚባለው። ይሄን ይመስላል። ይመስላል ማለት ነው። ኦኬ ተመልካቾቼ፣ ዛሬው ቪዲዮ ይሄን ይመስላል ማለት ነው። አስተያየት ካላችሁ ኮሜንት ስር ጻፉልኝ። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ እያልኩኝ እሰናበታችኋለሁ። ባይ